የኢትዮጵያውያን የኑሮ ሁኔታና የጠቅላይ ሚኒስትሩ ምላሽ መነጋገሪያ ሆኗል። በፓርላማውም በከተማውም የሚቀርበው ጥያቄ ረሃብና ስራ አጥነት ተንሰራፋ የሚል ነው። አብይ አህመድ ደግሞ ስራ ሞልቶ ሰሪ ጠፋ፣ ኑሮ ተወደደ የምትሉት በከተማው የሚነዳውን መኪና ተመልከቱ እስኪ የሚል ሆኗል። በእርግጥ የብልጽግናው መሪ ባለፉት ተከታታይ ዓመታት ስለ ዋጋ ንረት፣ ስለ ኑሮ ውድነት ሲጠየቁ አንድ ሰሞን ወሊድ ቀንሱ፣ ሌላ ጊዜ ደግሞ ኑሮ ከተወደደ እንዴት የአዲስ አበባ ስጋ ቤቶች ሞሉ ወዘተ እያሉ ሲመልሱ ነው የሚታወሱ። የሀገሪቱን የዳር ድንበር ሉዓላዊነት ብቻ ሳይሆን የፖሊሲ ሉዓላዊነቷንም አሳልፈው የሸጡት የዘመኑ መሪዎች የኢትዮጵያውያን የትራንስፖርት ታሪፍን ሳይቀር IMF የሚወስንበት ምዕራፍ ላይ አድርሰውታል። ዛሬ መካከለኛ ገቢ ያለው የሚባል ዜጋ ጠፍቶም መኖር የሚችልና የማይችል የሚባለው ደረጃ ላይ ተደርሷል የሚለው ጥያቄም ትናንት በፓርላማ የቀረበ ነበር። ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። ዋጋ ግሽበት፣ በገበያ ለመረጋጋት ለቤት ኪራይና ትራንስፖርት አድሎን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ይህ ጥያቄ ግን በፓርላማ ውስጥ ብቻ የተወሰነ አይደለም። 92 በመቶ ወጣቶችን ከትምህርት ገበታ መጣልን በድልነት የሚያቀርቡ መሪዎች፣ ትልቁ የስራ ዕድልን ውትድርና ያደረጉ ያገዛዙ ሰዎች ከፓርላማ ውጭ ያሉ ወጣቶችን እየጠየቋቸው ነው። ብራችን ይህን ያልወድቁ ያንን የወደቀ መግዛት ያቃተውን ብርም ማህበረሰቡ ሊያገኘው አልቻለም። የስራ ዕድል ኢትዮጵያ ውስጥ ከመጥበቡ የተነሳ ወጣቶች በየመንደራቸው ነው እየዋሉ ያሉት። እንደምታውቁን የኢትዮጵያ ኑሮ ሽንኩርት፣ ዘይት፣ እያንዳንዱ ነገር ሁሉ ነገር ጨምሯል። በቃ አልቻልንም። በቃ ነዳጅ አልቻልንም። ይራራዘኑን ልምጣታ። ትናንት ጠቅላይ ሚኒስትሩ ከሀገሪቱ የኢኮኖሚና የኑሮ ሁኔታ ጋር በተያዘም ያቀረቡት ማብራሪያ ግን የ27 ዓመቱን ሁሉ ነው በአንድ ዓመት ያሳደግ ነው፣ ይሄን ሀገር ከየትኛውም በላይ ነው የቀየር ነው፣ ፈጣሪ መስገን በማለት ይጀምራል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው። ፈጣሪ መስገን ተሳካለን። እንዲህ እያደገንና እየተመነደገን የዋጋ ግሽበት ያለ ነው፣ ኑሮ ተወደደ ይባላል። ነገር ግን ግብር በዛብኝ ገቢ አጣሁ የሚል ነጋዴ ቆይቶ ግን ሌላ ቦታ ቅርንጫፍ ይከፍታል። ከተማ ውስጥ የሚነዳውን መኪናስ እስኪ ተመልከቱ ወዘተ የሚለው ምላሽም ይከተላል። ገበያ እንዴት ነው ብትሏቸው ገበያ የለም፣ ታክስ በዛ፣ ሰራተኛ እንደዚህ ሆነ ይሏቸዋል። በሳምንቱ ግን ሁለተኛ ብራንቼን ከፍቻለሁ እና መርቅልኝ ይላሉ። ምሳሌ ብዙ ሴክተር ላይ ያሉ ሰዎች የሚያማርሩ ገቢ በዛም ወጪ በዛብን፣ ታክስ በዛም ሰዎች ብራንች ግን ሲጨምሩ የምታያቸው እንደው ለአይን ሊሆናችሁ እዚህ ከተማ ውስጥ የሚነዱ መኪናዎች ተመልከቱ ውስጥ ገቢ የሌለው ሰው፣ እድገት የሌለው ሰው እንደነዚህ አይነት መኪናዎች እንዴት በሀገሪቱ ወጣቶች ስራተው ስደት አሊያም ውትድርና ምርጫ ሆኖ ቀርቦባቸው በሚገኝበት በዚህ ወቅት የጠቅላይ ሚኒስትር አብይ አህመድ ማብራሪያም ወደ 5 ሚሊዮን ህዝብ በአንድ ዓመት ውስጥ የስራ ዕድል ፈጠርንለት፣ እንዳውም ስራ አለም ሰራተኛ ግን የለም ሲሉም ተሰምቷል። እንዲህ ያለው የትናንቱ አቋማቸውን ደግሞ ከዚህ በፊትም ከፓርላማ ውጭ ደጋግመው አቅርበውት የሚያውቅ ነው። ሰራተኛ የለም እንጂ አካባቢ ሰዎች ተጨማሪ ክፍያ ተከፍሎ ከአዲስ አበባ የተወሰዱት። ጅማ ስራ አለን፣ ሰራተኛ የለም። ስኳር የምንሰራባቸው ቦታዎች ሰራተኛ የለም። በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋ እንደሆነ ችግሩ። ቤት ሰራተኛ ማግኘት መከራ ሆኗል። ታውቃላችሁ፣ ቤት ሰራተኛ የለም። ሾፌር ችግር ነው። የቀን ሰራተኛ የለም።
የብልጽግናው መንግስት በአዲስ አበባ ቅርስ ተብለው የተመዘገቡ ተቋማትን ማፍረሱን ቀጥሏል። ከሰሞኑም ከ70 እስከ 100 ዓመት የሚጠጉ በቅርስነት የተመዘገቡ ህንፃዎች ፈርሰዋል። ወይዘሮ አዳነች አቤቤ አይፈርስም ያሉት ቲያትር ቤትም ይገኝበታል። የብልጽግናው ፕሬዚደንት በአዲስ አበባ የሚያከናውኑትን የማፍረስ ዘመቻ በተመለከተ ከዚህ በፊት ሲጠየቁም ማንም የጠፈጠፈውን ጭቃ ቅርስ ነው አትበሉን ነበር ያሉት። ማንም ያቦካው ጭቃ ሁሉ ቅርስ አይደለም። ይሄ ደግሞ የተዛባ ስሜት ያላቸው ሰዎች አሉ። ኢምፖርታንት ነገሮች አሉ መጠበቅ ያለባቸው። ዝም ብሎ ግን ጭቃ ያቦካ የለጣጠፈ ሁሉ ቅርስ ነው አትንኩብኝ እያለ ከተማን በማስዋብ ስም ከቤተ መንግስታቸው ዙሪያ የጀመረው ስጋት የሚሉትን የማህበረሰብ ክፍል የማሸሽ ተግባር ቅርስ ተብለው የሚታወቁ ተቋማትንም የሚምር አልሆንም። የቀደሙ ቅርስ ሆነው የሚታወሱ ግንባታዎችን ጠብቆና ጠግኖ ማቆየት በሰለጠነው ዓለምም የተለመደ የማልማት አካል ቢሆንም ቅሉ እድገት ማለት ቅርስን አውድሞ መስታወት ህንፃን ማቆም የሚመስላቸው የ4 ኪሎ ሹማምንት ግን ማፍረሳቸውን ገፍተውበታል። በዚህ ሰሞንም በአዲስ አበባ ፒያሳ አካባቢ የሚገኙና እድሜያቸው ከ70 እስከ 100 ዓመት የሚጠጉ በቅርስነትም የተመዘገቡ ህንፃዎች ፈርሰዋል። በአዲስ አበባ አራዳ ክፍለ ከተማ ከፈረሱ ህንፃዎች መካከል ሸዋ ሆቴል፣ በስተኋላ ላይ ወደ ሄርመን ሆቴል የተለወጠው የአጼ ኃይለሥላሴ በጎ አድራጎት ድርጅት ህንፃም እንዲሁም ቢያድግልኝ ሆቴል ይገኙበታል። የከተማዋ ከንቲባ አዳነች አቤቤም ቲያትር እና ሲኒማ ቤቶችን ባሉበት ነው የምናድሰው። እዚህ አካባቢ ሲኒማ ሲያይ የነበረው በጎልማሳነትም ሆነ በእርጅና እድሜው ውስጥ ያለው የዛሬ ወጣትም ይገናኝበታል። ይህ በምንም አይነት ማህበረሰባችንን አናሳጣውም ይሉ ነበር። ከዛም ሲኒማ አምፔርን ጨምሮ ቅርስ ናቸውና ከታደሱት ውስጥ ሆኑ ማለታቸውም አይዘነጋም። ታደሱትንም ለአብነት ለመጥቀስ ያክል የአዲስ አበባ ባህልና ቲያትር አዳራሽ፣ ሀገር ፍቅር ቲያትር ቤት፣ ሲኒማ ኢትዮጵያ፣ ሲኒማ አምፔር፣ ብሔራዊ ቲያትር፣ የጣይቱ ጥበብ ማዕከል፣ ቤጋ አምፊ ቲያትር ወዘተ ጥንታዊ ታሪካቸውን ጠብቀው እንዲታደሱ ተደርጓል። ነገር ግን ይህ ከተባለ ከዓመት በኋላ በ1920 የተገነባውና ሲኒማ አምፔር ያለበት ህንፃ እንዲፈርስ ተደርጓል። ሲኒማ አምፔር የሚገኝበትና ስቴሪዮ ክለብ በሚል ስም የሚታወቀው ህንፃ የአዲስ አበባ ባህልና ቱሪዝም ቢሮም የቅርስ ቤት በሚል ከመዘገባቸው መካከል ይገኝበትም ነበር። ሻዕቢያም ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጥቷል። የቀጠናው ሰላም እጦትና ለመረጋጋት መንስኤና አደጋ የብልጽግናው ስርዓት ነውም ብሏል። ጠቅላይ ሚኒስትር አብይ አህመድ በትናንቱ ማብራሪያቸው የመጥረቢያ ምሳሌን አምጥተው ህወሓት ብረቱ፣ ሻዕቢያ እንጨቱ፣ የሚፈልጥበት ሰው ደግሞ በስም ያልጠቀሷት ግብፅን አድርገው ሲያቀርቡ መሰማታቸው ይታወሳል። ከዛም የተከተለው ዛቻቸው ሲሆን ሱዳንም ሻዕቢያም ወያኔም በጋራ ሆኖ ደርግን ጣሉት፣ አሁን ግን አይሆንም እያሉ መግለጻቸውም አይዘነጋም። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ብትጨምር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ደርግ የወደቀው በራሱ ጥፋት ነው ይሉን አልነበረ ወይ የሚለው ጉዳይ እንዳለ ሆኖም በአፍሪካ ቀንድ የማተራመስ ፉክክር ውስጥ የሚገኘውን ሻዕቢያን ግን አንዴ ላኪ ሌላ ጊዜ ተላላኪ እያደረጉ በንግግራቸው አቅርቧል። የአፍሪካ ቀንድን የመበጥበጥ የዓመታት ተልእኮውን በ4 ኪሎ አገዛዝ እየተነጠቀ የመጣው ሻዕቢያ ታዲያም ለጠቅላይ ሚኒስትሩ ንግግር ምላሽ ሰጥቷል። የአብይ አህመድ አገዛዝ በሁለት የተራራቁ ሀሳቦች እየተላጋ ነው የሚሉት የኢሳያስ አፈወርቂ የመንግስት ቃል አቀባይ በአንድ በኩል የባህር በር ለማግኘት በሚል ከ2 ዓመታት በላይ ያለማቋረጥ በሚደረግ የጦርነት ዛቻና ቅስቀሳም፣ በሌላ በኩል ደግሞ ራሱን በተመሳሳይ ጊዜ ተበዳይ ወገንና ለውስጥ ችግሮቹ የውጭ ሴራዎች ሰለባ አድርጎ ያቀርባል ይላሉ።